ጠዋት ነው። ጄሪ ሌን ለሁለት ሴት ልጆቹ ፓንኬክ እንደሚጋግርላቸው እየቀለደ ወደ ትምህርት ቤት እየወሰዳቸው ሳለ አስደንጋጭ ዜና ይሰማሉ። ዜናው በዓለም ላይ ያልታወቀ አዲስ የእብድ ውሻ በሽታ በሰዎች ላይ መታየቱን ይገልጻል። ይህም ወረርሽኝ ሆኖ ብዙ ሰዎች ተጠቂ መሆናቸውን ይናገራል። የፊልሙ ዋና ገጸ ባህሪ ጄሪ የድሮ የዩኤን ሰራተኛ በመሆኑ አደጋው ምን እንደሆነ፣ ጉዳቱ የቱን ያህል ከባድ መሆኑን ወዲያውኑ ነበር መረዳት የጀመረው። በሰኮንዶች ውስጥ የፍንዳታ ድምፆችና ውካታዎች ተሰሙ። ፖሊሶቹ በግርግር መካከል ይሮጣሉ። አንድ ትልቅ መኪና ጄሪን አጋጭቶ ሲያልፍ፣ ጄሪ ያየው ነገር ግን ከግጭቱ በላይ የሚያስደነግጥ ሁኔታ ነበር። ሰዎች ሰውን እያሳደዱ ይበላሉ፣ ይነክሳሉ። የተነከሰው ሰው ደግሞ በትክክል በ12 ሰከንድ ውስጥ ወደ አውሬነት፣ ወደ ዞምቢነት ይቀየራል። ጄሪ ቤተሰቡን ይዘው ከከተማው ሲያመልጥ የፔንሲልቬኒያ ግዛት በሙሉ በዞምቢዎች ተወራ ነበረ። የጄሪ ልጅ ራቸል አስም ስላለባት መድኃኒት ፍለጋ ወደ አንዲት ትንሽ ከተማ ይገባሉ። በዚህ ከተማ ሲገቡ ግን ያዩት ዞምቢዎቹን ብቻ ሳይሆን የሰውን ልጅ ክፋትንም ጭምር ነበር። ሰዎች ምግብና መድኃኒት ለማግኘት በራስ ወዳድነት እርስ በርስ ሲገዳደሉ ይመለከታሉ። ጄሪ ቤተሰቡን ይዞ በአንድ አፓርታማ ውስጥ ይደበቃል። በዚያም ምሽት ጄሪ አንድ ነገር ወደ አእምሮ ይመጣል። ወደ ፎቁ መጨረሻ በመውጣት በሚመጣው ሄሊኮፕተር ከዚህ አካባቢ እስካልወጡ ድረስ ተስፋ የለም። ስለዚህ ንጋት ላይ አካባቢውን ለመልቀቅ ያስባል። ንጋት ላይ ወደ ጣሪያው ለመውጣት ሲሮጡ ከዞምቢዎቹ መካከል አንዱ ይከተሏቸው ነበር። ጄሪ ከአንዱ ዞምቢ ጋር ሲታገል በቅጽበት የዞምቢው ደም ወደ አፍ ውስጥ ይገባል። የመበከል ስሜት ይሰማዋል። ወዲያው በጭንቀት 12 ሰከንድ ይቆጥራል። የሚፈጠር ለውጥ ለማየት ቢቆይም ምንም አልተፈጠረም። ደሙ አፉን መንካቱ ወደ ዞምቢነት አልቀየረውም። ይህ ለጄሪ አንድ ትልቅ ፍንጭ ነበረ። ጄሪ እንደምንም ቤተሰቡን መርከብ ላይ ካደረሰ በኋላ የዩናይትድ ኔሽንስ ሰራተኛ እንደመሆኑ ቫይረሱ ከየት እንደመጣ ለማወቅ ወደ ደቡብ ኮሪያ ይላካል። እዚያ ሲደርስ አብሮት የነበረው ወጣት ዶክተር በፍርሃት ተደናቅፎ በገዛ ሽጉጥ ይሞታል። ጄሪ አሁን ብቻውን ነው። በካምፖስ ካሉ ወታደሮች እንደተረዳው ዞምቢዎቹ ድምፅን ተከትለው ነው የሚመጡት። ነገር ግን አንድ የሚገርም ነገር አስተዋለ። አንድ አካል ጉዳተኛ የሆነ ወታደር በዞምቢዎች መሃል ቆሞ እያለ ዞምቢዎቹ ምንም ሳይነኩት ሲያልፉት ይመለከታል። በዚህ ውጥንቅጥ ዓለም ብቸኛው ከዚህ ቫይረስ ስለተረፈችው ሀገር እስራኤል፣ ስለ እሷ ዙሪያ ስለተገነባው ግንብም ሲወራ ይሰማል። ጄሪም ወደ ኢየሩሳሌም ለመጓዝ ወሰነ። እስራኤል 300 ጫማ ከፍታ ያለው ግንብ ሰርታ ተረፈች ተባለ። ጄሪ ግንቡን ይመለከታል። ሰዎች ከተለያዩ የሀገር የመጡ በእርጋታ ይታያሉ። አንዳንዶቹ ላይ ፍርሃት ይታያል። ጄሪ ግንቡን የሚያክል ዞምቢ ተከምሮም ይመለከታል። የተሰበሰቡት ሰዎች በደስታ ሲዘምሩ ስፒከር መጠቀም ይጀምራሉ። ይህ ትልቅ ስህተት ነበረ። ከስፒከሩ የሚወጣው ድምፅ ዞምቢዎቹ ተረጋግተው ከነበሩበት ቦታ ይቀሰቅሳቸዋል። ድምፁን ወደ ሰሙበት ከግንቡ ባዶ ወዳለው ቦታ ለመሄድ እንደ ጎርፍ ይፈሳሉ። ዞምቢዎቹ ረዥም ግንብ ላይ ሲደርሱ ልክ እንደ ጉንዳን አንዱ በሌላው ላይ እየተደራረበ ግንቡን ጥሰው ወደ ህዝቡ ይዘንባሉ። ከተማዋ በደንብ ስትጨማለቅ ጄሪ ግን አንድ ሚስጥር ተመለከተ። ዞምቢዎቹ አንድ በጣም የታመመ አረጋዊና አንድ በጣም የከሳ ልጅ ሳይነኳቸው ያልፏቸዋል። አሁን ጄሪ መፍትሄው ምን እንደሆነ ገብቶታል። ዞምቢዎቹ ጤናማ ስጋ ብቻ ነው የሚፈልጉት። ጄሪ ያየውን ለማረጋገጥ አካባቢውን በፍጥነት ለቆ ወደ ዌልስ የምርምር ማዕከል አመራ። አውሮፕላኑ ላይ ዞምቢ ተከስተው ቢከሰከስም ጄሪ ግን ተረፈ። ሆስፒታል ውስጥ ሆኖ ለዶክተሮቹ እንዲህም አላቸው፣ ዞምቢዎቹ እንዲተውን የታመምን መምሰል አለብን። ይህን ለማረጋገጥ ዞምቢዎቹ ወደ ሞሉበት ላቦራቶሪ ገብቶ ገዳይ ያልሆነ በሽታ ራሱን ለማሳመም ራሱን በራሱ መርፌ ይወጋል።
ውጤቱ ተአምር የሚባል ነበር። ዙምቢዎቹ አጠገቡ ቢቆሙም እንደ ግድግዳ ቆጠሩት እንጂ ጫፉን አልነኩትም። ስለዚህ ወታደሮችና ተዋጊዎች እንዲሁም ወጣቶች ይህንን መርፌ እየተወጉ ያለምንም ስጋት ዙምቢዎቹን መጨፍጨፍና ማጽዳት ይጀምራሉ። ጄሪም ከቤተሰቡ ጋር ይገናኛል። ነገር ግን ጦርነቱ ገና መጀመሩ ነበር።